አቤቱ አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በቸርነትህ በበጎነትህ እዚህ ሰዓት ስላደረስከን እናመሰግናለን። ቀሪውን ሰዓት ደግሞ እንድትባርክልን እንቀድሰልን ተባረከ የተቀደሰ እንድታደርግልን እንለምናለን። ጾማችንን፣ ጸሎታችንን፣ ንስሐችንን ሁሉ ተቀበልልን። አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሱባኤውን በሰላም እንዳስጀመርክ በሰላም እንዳታስፈጽመን ያንተ ቅዱስ ፈቃድ ይሁንልን። እመቤታችን ቅድስት ድንግል ማርያም በረድኤቷ በልጅነቷ ትለየን። አቡነ ዘበሰማያት ሰላም ለኪ ዘንሰግድ ለኪ ማርያም ምንነ ሰብቋኪ ማርያና የተማይጸናውኪ በእንታ እናምኪ ወያቄመውኪ ማህበረ ለምን ግልባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብያኖ ሲል እግዚአብሔር ወተታሰ መንፈሴ በአምላኬ ወመዳኒ እስመሪ ሃይማኖት ሆኖ ሙዚስ አስተበጽውን ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስሙ ወሳይሉኒ ለትውልደ ትውልድ ለይፈርው ወገብረ ኃይለ በመዝራይቱ ወዞሮሙ ለንዳብዩ ለልቦሙ መስጡም ላያናን መናብርቲዮም አበየሙ ለቶታን ዋጽቦሙ በርከቱ ለሮማን አፈናውም ረቆሙ ለውላን ወተወከለ ሰራቁሪው ወተዘከረ ሳህሎ ዘይቤሎም ለአበዊነ ለአብርሃም ወለዘሩስ ከላለም ስብሐት ለአብ ወልድ ወመንፈስ ቅዱስ ለዓለሙ ዓለም ለአብርሃም ለይስሐቅ ለያዕቆብ ለሕርያቆስ ለበለሰብ ለቅዱስ ኤፍሬም የተለመነች ለእኛም ተለመነን። እመቤታችን ቅድስት ድንግል ማርያም በእናትነቷ በአማላጅነቷ ትለየን። እግዚአብሔር ሰዋያችን ጸሎታችን ልመናችን ሁሉ ይቀበልልን። አቡነ ዘበሰማያት ነው አረፍ አረፍ በሉ። አረፍ ብለን የእናታችን ቅድስተ ቅዱሳን የድንግል ማርያም የሐሙስ የውዳሴ ማርያም ትርጓሜ እንሰማለን። እመቤታችን ውዳሴዋ በሚተረጎምበት ሁሉ በረድኤት የምትገኝ በጽሙና የሚያደምጡትን ሁሉ ምትባርክ ለዓመቱም በምልጃዋ ምታደርስ በመሆኗ በታላቅ ጸጥታ ፍቅር ሆነን የእመቤታችን ውዳሴዋን እንጀምራለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ለፍጥረት አምስተኛ ለምስጋና አራተኛ ዕለት ነው። በዚህ ዕለት እመቤታችን ትመጣለች። የብርሃን ድባብ የብርሃን ዙፋን ይዘረጋል፣ የብርሃን ምንጻፍ ይነጸፋል። በዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁር ወልዴ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ አልቋልና ባረክን ይላታል። በረከተ ወልዴ ወአቡ መንፈስ ቅዱስ ይድር በላይ ላይ ከተለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ በሐሙስ ውዳሴ ዘሐሙስ ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ቢል አንድ ነው። ቃለ ጸሐፊ ነው። በዚህ ዕለት የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች የእመቤታችን ድንግል ማርያም ምስጋናዋ ሲል ነው። እሱ ግን ዕፀ እንተሬ ብሎ ይጀምራል። በዚህ ዕለት ነቢያትን ሐዋርያትን አስከትላ መጥታለች። ዕፀ እንተሬ ሙሴ በነደ እሳት ውስተ ገዳም ወይ ጽቂያ ኢትይ ትመስል ማርያም ድንግል መለወስ ሳይኖርባት አምላክን የወለደች እመቤታችን ነደ እሳት ሰፍሮባት በነደ እሳት ተከባ አይጹቆቿ ሳይቀጻጸሉ ሙሴ በደብረ ሲና ያያት ዕፅን ትመስላለች። አንድም ምሳሌ ጋራ ነው ብሎ ዕፀ እንተሬ ይላል። ነደ እሳት ሰፍሮባት በነደ እሳት ተከባ አይጹቆቿ ሳይቀጻጸሉ ሙሴ በደብረ ሲና ያያት ዕፅ ትመስል ማርያም ድንግል ማርያም ድንግልን ትመስላለች። ዘእንበለ ርኩስ ተሰባ ምንያ ቃል አብ ዘእንበለ ርኩስ ተሰባ ብላ አውጣ ለመለወጥ አካላዊ ቃል ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ሆኗልና ነዱጹን እንዳላቃጠለው ጹን ትመስላለች። ወያዋያ እሳተ መለኮቱ ለድንግል ባህሪ መለኮቱ አልለወጣትምና ነዱጹን እንዳላቃጠለው ጹን ትመስላለች። እምድረ ወለደቶ ድንግልና ተረክበ እሱንም ከወለደችው በኋላ ማኅተመ ድንግልናዋ ሳይለወጥ ኖራለችና ነዱጹን እንዳላቃጠለው ጹን ትመስላለች።
ወመለኮቱ የተወለጠ ኮነ ወልደ እጓለ እመሕያው አምላክ ዘበአማን መጻ ወአድኀነነ። ሰው ያዳነን እሱ ሰውም ቢሆን ባህሪ መለኮቱ አልተለወጠምና ነዱን እንዳላጠፋው ነዱን ይመስላል። አንድም ሰው ሆኖ ያዳነን እሱ ሰውም ቢሆን አምላክነቱ አልተለወጠምና አምላክ ዘበአማን እውነተኛ የባህሪ አምላክ ነው። ሳሊ ለነ ቅድስት አምላክ ዘበአማን ከሚባል ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለብውን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽኔትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽኔት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራት አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምሮውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላስ እንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ በሐቲ ስእለቶም ወንጌል በቀደመ ልመናዋ የምታስምረን ስለሆነ እንዲህ ያለ አንድም እንዳለ ይሆናል ማዘከራለና። ናብየኪ ኩልነ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ሆይ ሁላችን እናከብርሻለን እናገንሻለን። አሁን ፍጡር አክብሯት የምትከብር የምትገኑን አይደለም። ክብርት ነሽ ገናና ነሽ እንላለን። እስመ ሳይልኪ ይኩን ላዕለ ኩልነ ታሽ ለሁላችን ይደረግልንና ይደረግልናልና ይደረግልን ዘንድ ነውና። ትምክህተ ኩልነ ድንግል ማርያም ወላዲተ አምላክን የወለደች እመቤታችን የሁላችን መመኪያ ናት። ዘበእንቲአሃ ተስዕረ ዘቀዳሚ መርገም እንታደረት ዲበ ዘመድነ መጽሐፍ ምስጢር እንጂ አንድና ብዙ ሩቅና ቅርብ ሴትናው እንዳይጠነቅቅምና ተሽረ ብሎ ሀደረት አለ። በልወት ዘገብረት ብእሲት በላተ ምእስ ሔዋን አትብያላት ዕፀ በለስን በልታ ባደረገችው አመፅ በባህሪያችን ጸንቶ የሚኖር የቀደመ መርገመ ሥጋ መርገመ ነፍስ ያጠፋልን ጌታን የወለደች እመቤታችን የሁላችን መመኪያ ናት። አንድም ሔዋን ምን አደረገቻት ለኝ እንደሆነ በላት ዕፅ አትብያላት ዕፀ በለስን በላች። በእንተ ሔዋን ተአጽወ ተገነት ሔዋን ምክንያት የገነት ደጅ ተዘጋዋ። አዘዞሙ ለኪሩቤል ወለሱራፌል ዘውስተ ዲሆሙ ሰይፈ እሳትን ተትትመያየት ከመ ይቀውፍና ዕፀ ሕይወት እንዲል። ወበእንተ ማርያም ድንግል ተረወ ለነ ዳግመ ዳግመኛ በድንግል ማርያም ምክንያት ተከፈተልን። ይህ ዳግመ ያልተካከለ ዳግመ ነው። ለመውጣታቸው መግባታቸውን ዳግመ አለ። አንድም የተካከለ ዳግመ ነው። ቀድሞ በእግረ ሥጋም ለመግባታቸው አለ በእግረ ነፍስ ለመግባታቸው ዳግመ አለ። ከፈለነ ንብላ ዕፀ ሕይወት ዳግመ ከፈለነ ብላ አውጣ። ዳግመኛም ከዕፀ ሕይወት እንበላ ዘንድ አደለን አለ። በገነት 3 እጽዋት አሉ። እጽዋት ውስጥ ብዙ ናቸው። ምክንያት ያላቸው መናገር ነው። አንዱም ብላ ብሎታል፣ አንዱም ብላ አትብላ ብሎታል። አንዱንም ብላም አትብላም አላለውም። ብላ ያለው ምግቡን ነው። አትብላ ያላለው ዕፀ በለስን ነው። ብላም አትብላም ያላለው ዕፀ ሕይወትን ነው። አዳም ብላ ያለውን በልቶ አትብላ ያለውን ጠብቆ ቢኖር 1000 ዘመን ኑሮ ብላም አትብላም ያላለውን ዕፀ ሕይወትን ተመግቦ መንግሥተ ሰማያት ይገባ ነበር። ዛሬ በዕፀ ሕይወት እግር ሥጋው ደሙ ተሰርቶልናል። ዘውእቱ ሥጋው ለክርስቶስ ወደሙ ክቡር በእንተ ፍቅረ ዚአነ መጻዋ አድኀነነ። ሕግ መጽሐፍ ከሆነ ሳይተረጉም አይሄድምና ዕፀ ሕይወት ያለውን ተረጎመው። ዕፀ ሕይወትም ያልኩት ስለኛን ስለመውደድ ስለኛ ሰው ሆኖ ያዳነን የጌታችን ክቡር ሥጋው ክቡር ደሙ ነው። ዕፀ ሕይወትን ሊቃውንት በያበላላቸው ተርጉመውታል። ማር ይስሐቅ ፍቅር፣ ሳዊሮስ ትንሣኤ፣ ቅዱስ ኤፍሬም ሥጋው ደሙ ብለውታል። ያለ ፍቅር አትገኝምና ሲል ማር ይስሐቅ ፍቅር አለ። ካልተነሱ ካልታደሱ አትገኝምና ሲል ሳዊሮስ ትንሣኤ አለ። ደግሞም ያለ ሥጋው ደሙ አይሆንምና ቅዱስ ኤፍሬም ሥጋው ደሙ ብሎታል። አይ ልቡና ምን አእምሮ ነው? ዋይ ነቢብ ምን አንደበት ነው? ዋይ ሰሚ ምን ጆሮ ነው? ዘይክል አእምሮ ዝንቱ ምስጢር መንክራተ ዘይትነበብ ላዕሌሃ በእንቲያ ሲል ነው። ስለሷ ድንቅ ድንቅ ተብሎ የሚነገረውን ነገር ማወቅ የሚቻለው ምን አእምሮ ነው? መናገር የሚቻለው ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው?
እግዚአብሔር መፍቀር የሰብ ሰውን የሚወድ ሰው የሚወደው እግዚአብሔር አሐዱ ውእቱ ባሕቲቱ አዳሪም ማኅደርም ያይደለ አካላዊ ቃል ቃለ አብ ዘሃሎም ቅድመ ዓለም በመለኮቱን መለሙስና ሳይለወጥ በጌትነት ያለ አካላዊ ቃል እማዱ አብ መጻ ወተሰባ ወልድ ዋህድም ቅድስት እሙ ባሕርይ አባቱ ከአብ አንድነት ሳይለይ ንዕድ ክብር ከሆነች ከመቤታችን ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ሰው ሆኗልና እምድረ ወለደቶ ኢማሰነ ድንግልና ከወለደችው በኋላ እንደ ቀድሞ ማኅተመ ድንግልናዋ ሳይለወጥ ኑራለችና ስለ እሷ ድንቅ ድንቅ ተብሎ የሚነገረውን ነገር ማወቅ የሚቻለው ምን አእምሮ ነው? መናገር የሚቻለው ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው? ወበእንተዝ ግህደ ኮነት ከመ ወላዲተ አምላክ ይእቲ ስለዚህ ነገር በጎላ በተረዳ ነገር ወላዲተ አምላክ እንደሆነች ታውቃለችና ኦ ሙቅ ብሎ ማንሻ አንድም በጎላ በተረዳ ነገር ወላዲተ አምላክ እንደሆነች ታወቀች። ወእሙቅ ብዕለ ጥበቡ ለእግዚአብሔር የጥበቡ ምልአት ስፋት ምን ይረቅ ምን ይጠልቅ ኦ እዮ እንደምን ያለ ረቂቅ ነው። አንድም ለእግዚአብሔር ለጥበቡ ምልአት ስፋት ኦ ለዝ አንክሮ ይገባል። ከርዘ ፈታ ላሊሃ ትለድ በጻይር ወሕማም ወሐዘነ ልብ በጻር በጋር በጭንቅ ተወልድ ዘንድ በሕማም እለድ የወሊደኪ ይኩን ምግባኪ በምትክ የወቱ ይቅንኪ ብሎ የፈረደባት የሔዋን ማህፀን ወኮነት ፈልፈለ ሕይወት የጌታ መገኛ ሆነች። ትለድ በጻይር ያላት ሔዋንን ወኮነት ፈልፈለ ሕይወት ያላት እመቤታችንን እንደምነው አይጣላም ቢሉ አይጣላም ባህሪዋ ነውና ውሃ ባሮ የምድርቅያ ህምዞ በኢሰሚህ የቃል በውዮ በሰሚ አህየወ እንዲል ወለደት ዘንበለ ዝራብሲ ዘይስር መርገመ እንዘመድነ ባሪያችን መርገመ ሥጋ መርገመ ነፍስ ያጠፋልን ጌታን ዘር ምክንያት ሳይሆናት ወልደዋለችና ወበእንተዝ ንሰብሖን ዘንብ እንዲህ እያልን እናመስግነው። ስብሐት ለከ ኦ መፍቀሬ ሰው የሚወድ ሰው የምትወድ ላንተ ክብር ምስጋና ይግባህ እያልን እናመስግነው። ኄር ዘበህላዊሁ ዘልማዱ ሂሩት ለምትባል ላንተ ወመድኃኔ ነፍሳቲነ የሰውነታችን ድህነትን የምትሆን ላንተ እያልን እናመስግነው። ሳሊ ለነ ቅድስት ዘበህላዊሁ ዘልማዱ ሂሩት ከሚባል ልጅህ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮን ለቦን በልቡናችን ሳይብን ያሳድሪብን። ኦዝ መንክር ወእጹብ ኃይለ ከርሳ ለድንግል ወላዲተ አምላክ ዘንበለ ዘር ምክንያት ሳይሆናት አምላክን የወለደች እመቤታችን የማኅፀኗ ሥራ ምን ይረቅ ምን ይጠልቅ እዮ እንደምን ያለ ረቂቅ ነው። አንድም ዘር ምክንያት ሳይሆናት አምላክን ለወለደች ለእመቤታችን ለማኅፀኗ ሥራ ኦ ለዝ አንክሮ ይገባል። ስማ ኮነ መልአክ ዘአስተራዮ ዮሴፍ የነገረው መልአክ መስክሯልና ምን ተይቤሎ ዘአስተራዮ እንዲል እንዘይል ከመዝ እንዲህ ብሎ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ቃለ እግዚአብሔር ውእቱ ተሰባ ዘእንበለ ውላጤ ሳይለወጥ ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ሰው የሚሆን እሱ ሰውም ከሆነ በኋላ ፍጹም አምላክ እንደሆነ በጎላ በተረዳ ነገር መስክሯልና ወለደቶ ማርያም እክቢተ ዝንቱ ፍስሐ እመቤታችን የደስታው አጽፍ ድርብን ወለደች። ለልማዱ ሴቶችን ለእመቤታችን የደስታው አጽፍ ድርብን ወለደች አለ። መጽሐፈ ኢሳይያስን ስትመለከት ናሁ ድንግል ትጸንስ ወተወለደ ወልደ ከሚለው አንቀጽ ስትደርስ ወዮ ከጊዜዋ ጊዜ ደርሼ ወጥቼ ወርጄ ባገለገልኳት ብላ ነበረና ከጊዜዋ መድረስ አንድ ደስታ በዚያውም ላይ እሷ መሆኗ ሁለተኛ ደስታ አንድም ለምክቢተ ዝንቱ ፍስሐ እንደማለት እመቤታችን የደስታው አጽፍ ድርብን ወለደች አለ። ለልማዱ ሴቶች ልጅ ትወልዳላችሁ ሲሏቸው ደስ ይላቸዋል። በይበልጥም ወንድ ልጅ ትወልዳላችሁ ሲሏቸው በጣም ደስ ይላቸዋል። ይልቁኑ አምላክን መውለድ ደስ ያሰኛልና ወይሰመይ አማኑኤል አማኑኤል ይባላል። ዘበትርጓሜሁ እግዚአብሔር ምስሌነ አማኑኤል ያለውን ቢተረጉሙት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለትም እግዚአብሔር ከሥጋችን ሥጋን ከነፍሳችን ነፍስን ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ የሆነ አምላክ ማለት ነው። ምን ይተረጉመዋል? ወንጌላዊ የሚጽፍላቸው በዕብራይስጥ በቋንቋቸው መልአኩ ለዮሴፍ የነገረው በዕብራይስጥ በቋንቋቸው ቢሉ ይስ ይተረጉመዋል። በውስጥ ካህናቱ የሚያውቁት በአገራቸው እንደ ጥሬ ያለ አለና ያን ማጽናት ማጉላት ነው። በወ ሲያጎላ ፍስሐ ሐሴት ርራዮ ሳይል ይላል። በዘ ሲያጎላ ምንትብከ ዘይነሳይ ከም ካልእከ ወምንትብከ ዘይኮነ በለከ ይላል። አንድም ዮሐንስ ወንጌላዊ ማቴዎስ ወንጌልን
መለሰ በዓለ አንሳን ሲተረጉም አማኑኤል ያለውን ንባብ እግዚአብሔር ምስሌነ ብሎ ተርጉሞላቸዋል። አማኑኤል ንባቡ ከዕብራይስጥ እግዚአብሔር ምስሌነ ትርጓሜው ከዕለ አንሳን መጥቷል። አማኑኤልን የመሰለ ንባብ በዕለ አንሳን ቀርቷልና ዘበትርጓሜው እግዚአብሔር ምስሌነ አለ። አንድም የሀገራችን መላሽ ሊቁ አማኑኤል ያለውን ንባብ ወደኛ ወደ ግዕዙ ቢተረጉሙት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለትም እግዚአብሔር ከስጋችን ስጋን ከነፍሳችን ነፍስን ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ ሰው የሆነ አምላክ ነው ብለው ተርጉመውታል። ወአዲ ሰማይ ኢየሱስ ዘያድኅኖሙ ለሕዝቡ እምኃጢአቶሙ ዳግመኛም ወገኖቹን ከኃጢአት ፍዳ የሚያድናቸው ኢየሱስ ይባላል። የጌታ የቀደመ ስሙ ኢየሱስ ነው። ኢ አኮ አሉታ ነውና አይሁድ መድኃኒት አይደለም ሲሉ ኢን ጨምረዋል። ኢያሱ ኢሳይያስ ማለት መድኃኒት አይደለም ከተስማማ ይሁን ብለው ሊቃውንት ተውታል። አንድም ለእኛ መድኃኒት ቢሆነን ለነሱ አልሆናቸውምና ብለው ኢየሱስ ብሎ ንባቡን ዘያድኅኖሙ ብሎ ትርጓሜውን አመጣ። ኃይሎ ለስሙ ፍካሬሁ አብጽሐ ገሃደ ቅዱስ መልአክ እንዲል ያድኅነነ በኃይሉ ከሃሊነቱ ያድነን ወይስራይ ኃጢአተነ ኃጢአታችንን ይቅር ብሎ ይሰርይልን። እስመ ጥዩቀ አይመርናው ከመ አምላኩ ውእቱ ዘኮነ ሰብአ ሎቱ ስብሐት እስከ ለዓለም። ሰው የሆነ አምላክ ሰውን ከሆነ በኋላ ፍጹም አምላክ እንደሆነ በጎላ በተረዳ ነገር አውቀነዋልና ብቻ ሰውም ቢሆን ማዳን ባልተቻለውም ነበረ፣ ብቻ አምላክም ቢሆን ባልሞተም ነበረና ወሶበኒ ሰብ ውእቱ ባሕቲቱ እፎ ማዳነ ፍጡራነ ሶበ ሰቀልዎ ሞተ ወሶበኒ አምላክ ውእቱ ባሕቲቱ እፎ እምሐመ እንዲል ወዝ መንክር ልደታ አምላክ ማርያም ቅድስት ድንግል መንክር ዝልደታ አምላክ ቢል በቀና ነበር። ንዕድ ክብር ከሆነች ከመቤታችን ይህ አምላክ መወለድ ምን ይረቅ ምን ይጠልቅ ኦዮ እንደምን ያለ ረቂቅ ነው። አንድም ንዕድ ክብር ከሆነች ከመቤታችን ለዚህ ለአምላክ መወለድ ለዛ አንክሮ ይገባል። አንድም ያለውን ለአምላክ ቢቀጽሎ የተመቸ ንዕድ ክብር ከሆነች ከመቤታችን የዚህ አምላክ መወለድ ምን ይረቅ ምን ይጠልቅ አግመረቶ ለቃል አካላዊ ቃልን ወስነዋለችና ይቀደሞ ዘር ለልደቱ በመወለዱም ዘር ተቀድሞት አልተገኘም። አንድም ቀዳማዊ ልደቱን ፍጥረት ዳህራዊ ልደቱን ዘር ተቀድሞት አልተገኘም። ወያማሰነ በልደቱ ድንግልና መወለዱም ማኅተመ ድንግልናዋን አልለወጠውም። እማበአ ወፃ ቃል ዘእንበለ ድካም ዓለም ከአብ አካል ዘእምአካል ባህሪ ዘእምባህሪ አጋዕዝት ሳይሻ ተወለደ። ወም ድንግል ተወልደ ዘእንበለ ሕማም 5500 ዘመን ሲፈጸም ሕፃናቱን የሚሰማቸውን እሷን ሳይሰማት ሕፃናቱን የሚሰማውን እሱን ሳይሰማው እናቶችን የሚሰማቸው እሷን ሳይሰማት ተወለደ። ልደት ቀዳማዊት አውቀ በዳህራዊ ልደት እንዲል ሎቱ ሰገዱ ሰብአ ሰገል ሰገዱለት። አምጾ ዕጣነ ከመ አምላክ ውእቱ አምላክ ነውና አምላክ እንደሆነ ለማጠየቅ ዕጣን አመጡለት። ወርቀ እስመ ንጉሥ ውእቱ ንጉሥ ነውና ንጉሥ እንደሆነ ለማጠየቅ ወርቅ አመጡለት። ወከርቤ ዘይትዋብ ለሞቱ ማህየዊ በፈቃዱ ወዶ የሚቀበለው የሞቱ ምሳሌ የሚሆን ከርቤን አመጡለት። በእንቲአነ ተወክፈ በፈቃዱ ማህየዊ በእንቲአነ ብላ ወጣ ማህየዊ ጌታ በፈቃዱ የሚቀበለው የሞቱ ምሳሌ የሚሆን ከርቤን አመጡለት። በእናቱ ወርቅን ያስቀድማል። ወርቅ አመጡለት አለ። ይህን የምንገብርላቸው ነገስታት ቀድሞም ፍጡራን ኋላም አላፊያን ናቸው። አንተ ግን ቀድሞም ያልተፈጠርክ ኋላም የማታልፍ ነህ ሲሉ ዕጣን አመጡለት አለ። ይህን የምናጥናቸው ጣዖታት ቀድሞ ፍጡራን ኋላም ኃላፊያን ናቸው። አንተ ግን ቀድሞም ያልተፈጠርክ ኋላም የማታልፍ ነህ ሲሉ ከርቤ ያመጡለት። ምንም ቀድሞ ያልተፈጠርክ ኋላም የማታልፍ ብትሆን ወደ በለበስከው ስጋ የፈቃድ ሞትን መቀበል አለብህ ሲሉ አንድም ወርቅ አመጡለት። ጽሩይ ነው ጽሩይ ባህሪ ነህ ሲሉ ዕጣን አመጡለት። ሙዝ ነው ሙዘ ባህሪ ነህ ሲሉ ከርቤ ያመጡለት። መራራ ነው በቁሙ በዕለተ ዓርብ ያቀምሱታልና አንድም ወርቅ አመጡለት። ወርቅ ጽሩይ ነው ባንተ ያመኑ ምእመናን ጽሩያነ ምግባር ወሃይማኖት ናቸው ሲሉ ዕጣን አመጡለት። ሙዝ ነው ባንተ ያመኑ ምእመናን ምዑዛነ ምግባር ወሃይማኖት ናቸው ሲሉ ከርቤ ያመጡለት። የተሰበረው እንዲጠግን የተለያየውን አንድ እንዲያደርግ አንተም ከማህበረ መላእክት የተለየው አዳምን ጽና ነፍስ ሰጥቶ ወደ ቀደመ ቦታው ትመልሰዋለህ ሲሉ ምሳሌ ወርቅ የሃይማኖት የወርቅ ጽሬቱና ግብዝነቱ መታወቂያው በእሳት ነው። የሃይማኖትም ጽሬቱና ግብዝነቱ መታወቂያው መከራ ሲቀበሉበት ነውና ዕጣኔ ተስፋ ከሩቅ እንዲሸት ተስፋም ያላዩትን እንዳዩት ያልያዙትን እንደያዙት ታደርጋለችና አሚን ሰትር የሲው ለዚህ ያለው ከመዛሃለው እንዲል ከርቤ ፍቅር ያ ከሩቅ ያ ሁሉን አንድ እንዲያደርግ ፍቅርም አንድ ታደርጋለችና ፍቅር ተስፋ አሚን ገንዘቦች ናቸው ሲሉ ወርቅ ዕጣን ከርቤ ያመጡለት። አንድም ወርቅ የሰማዕታት ከመወርቅ በእሳት
ለሰማዕታት ፈተኖሙ ለሰማዕት እንዲል ዕጣን የባህታውያን በተስፋ ነዋሪዎች ናቸውና ከርቤ የምእመናን በፍቅር አንድ ይሆናሉና ምእመናን ባህታውያን ሰማዕታት ገንዘቦች ናቸው ሲሉ ወርቅ ዕጣን ከርቤ ያመጡለት። አንድም ወርቅ የመላእክት ዕጣን የደቂቀ አዳም ከርቤ ካል ፍጥረት ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘበሰማያት ወዘበምድር ወዘታሕተ ምድር እንዲል ካለ ፍጥረት ደቂቀ አዳም መላእክት ገንዘቦች ናቸው ሲሉ ወርቅ ዕጣን ከርቤ ያመጡለት። ማየዊ በእንቲአነ ተወክፈ በፈቃዱ አሐዱ ውእቱ ባሕቲቱ አዳሪም ማይደርም ያይደለ አንድ አካል አንድ ባህሪ የሚሆን ኄር ወመፍቀሬ ሰብ ቸር ሰው ወዳጅ የሚሆን ሰአሊ ለነ ቅድስት ቸር ሰው ወዳጅ ከተባለ ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮውን ለቦን በልቡናችን ሳይብን አሳድሪብን። ኦዝ መንክር ነሳ አደ አጽመ እምገቦ አዳም ጎና አንድ አጽም ነስቷልና የመንሳቱ ምን ይረቅ ምን ይጠልቅ ወዮ እንደምን ያለ ረቂቅ ነው። አንድም ለዝነ ሲወቱ ለዚህ ለመንሳቱ ኦ ለዛንክሮ ይገባል። አንድም ዘመንክር በአርያሙ የሚባል ጌታ ከአዳም ጎና አንድ አጽም ነስቷልና የመንሳቱ ምን ይረቅ ምን ይጠልቅ ወላኮ ምኔው ብእሲተ ምኔው ሲል ነው። ከአዳም ሔዋንን የ15 ዓመት ቆንጆ አድርጎ ፈጠረ። ምኔው ለአዳም ሲል ወኩሎ ፍጥረተ ጓለመያ ሔዋንን ፍጥረተ ሰብእን ሁሉ ፈጠረ። ተወህበ እግዚእ ቃላ እንዲህ አድርጎ የፈጠረው ፍጥረት ቢጎዳበት አካላዊ ቃል ለምሳሌ ተሰጠ። በከመ ይሐጽ አጽመ ገብሆ ለአዳም ድህረ ጸአተ ሔዋን እምኔሁ ከማሁ ይሐጽ አጽመ ድንግልና ለእም ድህረ ጸአተ ሕፃን እምኔሃ እንዲል ተሰባም ቅድስት ድንግል ክብር ከሆነች ከመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ሆነ። አንድም ተውህበ ተውበ እግዚእ ቃላ አድርጎ የፈጠረው ፍጥረት ቢጎዳበት አካላዊ ቃል ለሕማም ለሞት ተላልፎ ተሰጠ። ተሰባም ቅድስት ድንግል ግን ከመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ቢሆን ወተሰሚያ አማኑኤል አምላክ ወሰብ ቢባል ወበንተ ዝንሳላቢያ ኩሎ ጊዜ ከመታስተስሪ በእንቲአነ በፍቁር ወልዳ ሳላቢያ ኩሎ ጊዜ ከመታስተስሪ በእንቲአነ ብላ አውጣ ሰውን ከሚወድ ሰው ከሚወደው ልጇ ኃጢአታችን ሁል ጊዜ ታስተሰርይ ዘንድ ሁል ጊዜ አይነ ህሊናችንን ወደ እሷ አቅንተን ለምናለ የእናት ልመና ፊት ያስመልስ አንገት ያስከልስ ነውና ሄርቲቲ ባበ ኩሎሙ ቅዱሳን ነው። ሁል ጊዜ ስትለምናት አትሰለችም ትለኝ እንደሆነ ሄርቲቲ ባበ ኩሎሙ ቅዱሳን እሷስ በሚመናን ዘንድ ሁል ጊዜ ቸርናት። ወሊቃነ ጳጳሳትም እጅግ ቸርናት። እስመ አምጻት ሎሙ ዘኪያው ይጸንሁ ሊቃነ ጳጳሳት አስበጵጵስናችንን ይሰጠናል ብለው ደጅ የሚጠኑለት ጌታን ወልዳላቸዋለችና ሄርቲቲ ንሳላቢሃ ወለነቢያትኒ ለነቢያትም እጅግ ቸርናት። አምጻት ሎሙ ለዘበንቲአው ተነበዩ ነቢያት በትንቢታችን ይሰጠናል ብለው ትንቢት የተናገሩለትን ጌታን ወልዳላቸዋለችና ሄርቲቲ ንሳላቢሃ ወለየ ሐዋርያትኒ ለሐዋርያትም እጅግ ቸርናት። ወለደት ሎሙ ዘሰበኩ በስሙ ውስተ ኩሉ አጽናፈ ዓለም ሐዋርያት ውስተ ኩሉ ምድር ወፃ ነገሮሙ እስከ አጽናፈ ዓለም በፃ ነቢቦሙ እንዲል ሐዋርያት በስብከታችን ይሰጠናል ብለው ዓለምን ዙረው ያስተማሩለትን ጌታን ወልዳላቸዋለችና ሄርቲቲ ንሳላቢሃ ለሰማዕት ወለመሃይምናን ሰማዕታትም ለሚመናንም እጅግ ቸርናት። ወፃ እምኔሃ ዘተጋደሉ በእንቲአሁ ኢየሱስ ክርስቶስ ብዕለ ጸጋ ጥበቡ ዘይታወቅ ሰማዕታት አስበተጋሏችንን ይሰጠናል ብለው ካላውያን ነገስታት ካላውያን መኳንንት ገብተው የተዋጉለት ምእመናን አስበተጋሏችንን ይሰጠናል ብለው ፍትወታት እኩያት ኃጣው ርኩሳት እንድል የነሱለትን ጌታን ወልዳላቸዋለችና አንድም ሰማዕታት አስበትዕግስታችንን ይሰጠናል ብለው ካላውያን ነገስታት ካላውያን መኳንንት የተዋጉለት ምእመናንም ከፍትወታት ከእኩያት ከኃጣው ከርኩሳት የተዋጉለት ጌታ ወፃ እምኔሃ ከሷ ተወለደ ኢየሱስ ክርስቶስ ብዕለ ጸጋ ጥበቡ ዘይታወቅ ይኸውም ወፃ እምኔሃ ያልኩት በጥበቡ እየሰፈረ የሚሰጠው የሀብቱ ብዛት የማይታወቅ ኢየሱስ ክርስቶስ ነው። ኃይሉ ለአብ ወጸጋ ለአሕዛብ እንዲል የባህሪ ክብሩን ጸጋ አለው ለሚመናን ጸጋ አድርጎ የሚሰጠው ስለሆነ ወዘመለኮቱ ጸጋ ምሎ እንዲል አንድም በተዋህዶ የከበረ ኢየሱስ ክርስቶስ ነው። አንድም በለጋስነት የከበረ ኢየሱስ ክርስቶስ ነው። ከእርሱ የበቀር ስጋዬን ብሉ ደሜን ጠጡ ብሎ የሰጠ የለምና ንስስበ ሳይሉ ጌትነቱን
የእውነቱን ነገር መርምረን እንወቅ፣ መመርመር አይቻልንም ብሎ ናንክር እናድንቅ። እስመ መጻዋ ዳነነ አድኖናልና። ሰአሊ ለነ ቅድስት ካዳነን ልጅሽ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሮን እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳትሪብን። መሐለ እግዚአብሔር ለዳዊት በጽድቅ ወኢይኔስ ብሎም አይከዳ እግዚአብሔር ለዳዊት በእውነት ማለለት። እስመ እምፍሬ ከርስከ አነብር ዲበ መንበርከ ባህር የተወለደ ልጅ ክርስቶስን በዙፋን አነግስልሃለሁ ብሎ እንዳነግስልህ አማኔ በርእሴ ብሎ ማለለት። ዳዊት ኢያቡስዮንን ወቅቶ ደብረ ጽዮንን አቅንቶ ምነው የማይተነገረ ለሰሎሞን አይደለም ቢሉ ለጊዜው ለሰሎሞን ቢሆን ፍጻሜው ለጌታ ነውና ከዚያውን ዘንድ ነቢይ ያነስ ለክሙ ማሆይክሙ ዘከማይ ወሎቱ ስምው ያለው ለጊዜው ለኢያሱ ቢሆን ፍጻሜው ለጌታ እንደሆነ ፍጻሜው ለጌታ ያልሆነ ትንቢት የለም። ያውስ ቢሆን ለጊዜው ለሰሎሞን ፍጻሜው ለጌታ እንደምን ነው ቢሉ ሰሎሞን በጸጋ የነገሰባቸውን ጌታ በባህር ይነግስባቸዋል። አንድም የጌታ ስልጣኑ ቁሉ መንበርከ እግዚኦ ለዓለመ ዓለም ብሎ ዙፋን አድርጎ በተናገረላት በስልጣን ላይ ነውና አንድም ስምዒ ወለቴ ወሪ ብሎ ባናገረላቸው በምእመናን ላይ ነውና። ወሰው ተክፎ ውእቱ ጻድቅ ከመምኔው የተወለድ ክርስቶስ በስጋ ከሱ እንዲወለድ ጻድቅ ዳዊት ነገሩን ባመነው ጊዜ ሰባፊን ቆምቶ ክፍዎ እንዲል ፈቀደ ኢየሱስ ወይር ከማይደሮ ለእግዚአብሔር ቃል ኖና ገብቶ የአካላዊ ቃልን ማደሪያውን ሊያውቅ ወደደ። ወፈጸመ ዘንተ በአብይ ትጋህ ኖና ገባ። ወምዝ ጸራ በመንፈስ በኋላ በመንፈስ ቅዱስ ተገልጦለት አሰምቶ ተናገረ። ወይቤ እንዲህ ብሎ ናሁ ሰማይናሁ በኤፍራታ በኤፍራታ ተወልዶ በጎል ተጥሎ በጨርቅ ተጠቅልሎ አየነው ብሎ ወማይደሮ ለአምላከ ያዕቆብ እንተ ይእቲ ቤተልሔም ዛሃረያ አማኑኤል ይትወለድ ውስቴታ በስጋ ለመድኃኒተ ዚአነ እኛን ለማዳን አማኑኤል በስጋ ከሷ ሊወለድ የመረጣት ቤተልሔም ናት ብሎ ቤተልሔም እንደሆነች አሰምቶ ተናገረ። ዳዊት ኢያቡስዮንን ወቅቶ ደብረ ጽዮንን አቅንቶ በጽድ በዝግባ በተሰራ ቤት ተቀምጦ ሳለ ነቢዩ ናታን ሊጠይቀው መጣ። አዘነ። ምን ሆነ አዝነሃል አለው። እኔ በጽድ በዝግባ በተሰራ ቤት ተቀምጬ ታቦተ ጽዮን ባረጀ ድንኳን ተቀምጣ ሐዘን ይብዛብኝ አለው። ወርቅ ነው ተርፎልሃል፣ ጠላት ነው ጠፍቶልሃል፣ አታንጽም አለው። ያውስ ቢሆን ያለ እግዚአብሔር ፈቃድ ይሆናል፣ ወደ እግዚአብሔር አመልክትልኝ እንጂ አለ። ተያይዘው ቀኖና ገቡ። የቤተ መቅደስ ነገር ለናታን ተገልጦለት አኮ አንተ ዘትነድቅ ሊተ ቤተ ለመካነ ምዕራፌ አላ ወልድከ ዘወፃ ማቆይ ከውቱ ይነድቅ ሊተ ቤተ ለመካነ ምዕራፌ አንተ ሳትሆን ካብራክ የተከፈለ ልጅ ያንጻል ብሎ ቃል እግዚአብሔር ሰምቷል። ዳዊትም የቤተ መቅደስ ነገር ይገለጽልኝ ብሎ ሱባኤ ቢገባ ለጌታ ጥቂት ሲሹ ብዙ መግለጥ ልማዱ ነውና የበለጠ የስጋዊ ነገር ተገልጦለት ናሁ ሰማይናሁ በኤፍራታ አለ። ለነቢዩ ዳንኤልም የሚጠት ነገር ይገለጽልኝ ብሎ ሱባኤ ቢገባ የበለጠ እዝራም የሚጠት ነገር ይገለጽልኝ ብሎ ወደ ሱባኤ ቢገባ የበለጠ የስጋዊ ነገር ተገልጾለት አንበሳ ወጻም ገዳም ውቱኪ ወልድ ዋህድ እንዳለ የመንግስተ ሰማያትም ነገር ተገልጾለት ማይዜ ከውዝ ዝንቱ አብይ እንዳለ ዳንኤልም ሚጠት እስራኤልን ሲሻ ቀኖና ቢገባ የበለጠ የስጋዊ ነገር ተገልጾለት እስከ ክርስቶስ ንጉሥ ታነጽ መቅደስ ወምዝ ትበዘበር እንዳለ ዳዊትም ናሁ ሰማይናሁ በኤፍራታ ወማሂደሮ ለአምላከ ያዕቆብ አለ። ካይበይቤላ ካልም ነቢያት ዳግመኛ አንዱ ሚክያስ እንዲህ አላት። ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃቲም ነገሥተ ይሁዳ ማይጉረ ነገሥተ ይሁዳ ሲል ነው። አንቺ ኤፍራታ ጻምት ወይም ቤተልሔም በይሁዳ ከነገሱ ነገሥታት ከነገሱባቸው አይጉር ብትበልጭ እንጂ አታንሽም። እስመ እምኔኪ ወፅ ንጉሥ ዘይርእዮሙ ለሕዝብ እስራኤል ወገኖቼ እስራኤል ዘስጋን የሚጠብቅ ንጉሥ ባንቺ ይነግሳልና ነቢዩ ሚክያስ ነው። ሌላውን አይጉር ሲያስተምሩ ወደ ማታ በቤተልሔም በኩል ሲያልፍ ተፈታ ቋያ በቅሎባት አራዊት ሰልጥነውባት ተመለከተ። እንዲህ እንደተፈታሽ ቋያ እንደበቀለብሽ አራዊት እንደሰለጠነብሽ አትቀሪም። ንጉሥ ይነግስብሻል፣ ድንኳን ይተከልብሻል፣ ነጋሪት ይሰማብሻል፣ እስራኤል ደጅ ይጠኑብሻል፣ አሕዛብ ይገብሩብሻል ብሎ ትንቢት ተናግሮ ሄደ። ያለውም አልቀር ለዘሩባቤል ነግሶባታል፣ ነጋሪት ተሰምቶባታል፣ እስራኤል ደጅ ጠንተውባታል፣ አሕዛብ ገብረውባታልና አንድም አንቲኒ
ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃቲ እምነገሥተ ይሁዳ አህጉረ ነገሥተ ይሁዳ ሲል ነው። አንቺ ኤፍራታ ጻምት ወይም ቤተልሔም በይሁዳ ካሉ አህጉር ብትበልጭ እንጂ አታንሽም። እስመ እምኔኪ ወፅእ ንጉሥ ዘይርእዮሙ ለሕዝብየ እስራኤል እስራኤል ዘነፍስን የሚጠብቃቸው ንጉሥ ክርስቶስ ባንቺ ይወለዳልና። ዘሩባቤል እንደነገሰባት ጌታ ተወልዶባታል። ድንኳን እንደተተከለባት የብርሃን ድንኳን ተተክሎባታል። ነጋሪት እንደተሰማባት ቅዳሴ መላእክት ተሰምቶባታል። እስራኤል ደጅ እንደጠኑባት 100 ነገደ መላእክት ደጅ ጠንተውባታል። አሕዛብ እንደገበሩባት 70 ሰገል ወርቅ፣ ዕጣን፣ ከርቤ ገብረውባታልና። ኦዝ ነገር ለእሉ ለተነበዩ ዘባዱ መንፈስ በእንተ ክርስቶስ አንድ በመንፈስ ቅዱስ ተገልጾላቸው የክርስቶስን ነገር የተናገሩ የዳዊት የሚክያስ ነገር ምን ይረቅ ምን ይጠልቅ ኦዮ እንደምን ያለ ረቂቅ ነው። አንድም ለዚህ ነጊሮቶሙ ለዚህ ለመናገራቸው ለዚህ አንክሮ ይገባል። ሎቱ ስብሐት ምስለ ሄራው ወመንፈስ ቅዱስ አባቱ ከአብ ከባሕርይቱ ከመንፈስ ቅዱስ ጋር ምስጋና ይግባውና እምይእዜ ወእስከ ለዓለም እስከ ይዜ ከቀድሞ ጀምሮ እስከ ዛሬ እምይእዜ ወእስከ ለዓለም ከዛሬ ጀምሮ እስከ ዘላለሙ ሰአሊ ለነ ቅድስት አባቱ ከአብ ከባሕርይቱ ከመንፈስ ቅዱስ ጋር ክብር ምስጋና ከተገባው ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ዳዊት ዘነግሠ ለእስራኤል በጎ ነውና ለእስራኤል አለ በክፉ ቢሆን በይል ነበረ። ለእስራኤል የነገሰ ዳዊት አመ ይትነሱ ላዕሌሁ ዕልዋን ኢሎፍላውያን በጠላትነት በተነሱበት ጊዜ ፈተወ ይስተይ ማየ እምአዘቅተ ቤተልሔም ምንጭ ውሃ ሊጠጣ ወደደ። ፍጡነ ተንሱ መላእክት ታራው ሮቹ አበጋዞች አዲኖን ኢያቡስቴ ኤልያና ፈጥነው ተነስተው ወተቃተሉ በውስተ ትዕይንተ ዕልዋን ጠላቶቹ በኢሎፍላውያን ከተማ ተዋጉለት። መዋጋትስ አልተዋጉም እንዋጋ ስላሉ ነው። ወአምጽኡ ሎቱ ውእተ ማየ ዘፈተወ ይስተይ ሊጠጣ የወደደውን ያን ውሃ አመጡለት። ዳዊት ቢታመም ዘመዶቹ ቀሳ ወጡት። ይህን ሰምተው ኢሎፍላውያን አልፈው ሀገሩ ቤተልሔም ሰፈሩ። ዳዊት ከቤተልሔም ምንጭ ውሃ ማን ባመጣልኝ አለ። ስለምን ቢሉ ያለበት የኩሬ ውሃ ነው። ያች ግን ምንጭ ናትና አንድም ማይፈውስነት ያላት ናትና እንደ ልደታ ውሃ አንድም የብጽብጽ ያደጉበት ሀገር እንጨቱም ደንጊያውም ትዝ እንዲል ትዝ ብለው አንድም የኃያላኑን ልቡና ለማነቃቃት ይህን ሰምተው የትሩፋት አበጋዞች አዲኖን ኢያቡስቴ ኤልያና የማንጌታ በውሃ ጥም ይሞታል ብለው አፋታጥቀው ዘገር ነጥቀው ረዋት ጭነው ሄዱ። እነዚያም አይተዋቸው እነዚህማ ሳይለውጡ አይለወጡም ብለው የወንድ በር ከፍተውላቸው ቀድተው አምጥተውለታልና ወሶበ ርእየ ውእቱ ጻድቅ ከመ ጥቡ መጠው ነፍሶሙ ለቀትል በእንቲአሁ አዲኖን ኢያቡስቴ ኤልያናን ስለሱ ሲሉ ራሳቸውን ለሕማም ለሞት አሳልፈን እንስጥ እንዳሉ ጻድቅ ዳዊት ነገሩን ባየው ጊዜ ከአወ ውእተ ማየ ይህንንስ መጠጣት የእናንተ እንደመጠጣት ነው ብሎ ውሃውን አፈሰሰው። ወኢሰትየ እምኔሁ መልካሙም አልቀመሰለትም። ወምዝ ተወለቆ ሎቱ ጽድቅ እስከ ለዓለም በኋላ ጽድቅ ሆኖ ተነገረለት። ከጽድቅ ገብቶ ተቆጠረለት። እንደ አንድ ባህታዊ በአንድ ገዳም በዓመት 2 ጊዜ ያበስላሉ። የመንፈቁም ባንድ ከአሁ አንዱ ቢታመም ምን ያሻሃል አለው። ትኩስ እንጀራ ወዴት ባገኘው አለው። ባልንጀራው ሰምቶ በመካከል በርበር ያለበት ነው። ሂዶ የረፋድም ጎዳና ቢሉ ቀጥቶ አመጣለት። ከየት አገኘኸው አለው። እንዲህ ካለ ቦታ በርበር ቢገል ድቀት ቢያገኝ ዕዳው በኔ ይሁን አልቀምስም ብሎታል። ለማነጻጸር ያህል ነው እንጂ ያስተገልግሎ ቀምሷል። ውሃ ግን ከፈሰሰ አይታፈስምና አንድም የሚወዱትን ነገር ለጌታ ብሎ መተው ከመስዋዕት ይቆጠራልና መስዋዕቱ ለእግዚአብሔር መንፈስ የዋህ እንዲል አንድም ዳዊት ዘነግሠ ለእስራኤል ፍጥረቱ የሰለጠነ አዳም አመ ይትነሱ ላዕሌሁ ዕልዋን ጠላቶቹ ፍትወታት እኩያት ኃጣውእ ርኩሳት በጠላትነት በተነሱበት ጊዜ ፈተወ ይስተይ ማየ እምአዘቅተ ቤተልሔም ከቤተ ህብስ ከመቤታችን ከተገኘ ከጌታ ጎን የተገኘ ማየ ገቦን ሊጠጣ ወደደ። አዳም ሙትልኝ ተሰቀልልኝ አላለውም፣ ሰውንልኝ አላለውም። ሊቁ ግን የዳኑበትን ሲሻ እንዲህ አለ። ያውስ ቢሆን ደመገቦ ነው እንጂ
እንጂ ማየገቦ ደመገቦ ነው እንጂ ማየገቦ ነውን ቢሉ ጸሐት ያገናኛቸዋል በነቅ አንድ ከሆኑ ብሎ ፍጡነ ተንሱ መላእክት አራሁ የትሩፋት አበጋዞች አሚን ተስፋ ንስሐ ፈጥነው ተነስተው ወተቃተሉ በውስተ ትዕይንተ እለዋን በጠላቶቹ በአጋንንት ከተማ በዚህ ዓለም ተዋጉለት። ይችን ዓለም ትዕይንት አላት። በከተማ አንዱ ሲወጣ አንዱ ሲገባ እንደሆነ በዚህ ዓለምም አንዱ ሲሞት አንዱ ሲተካ ነውና ዋምጹ ሎቱ እተማየ ዘፈተወ ይስተይ ጠጣ የወደደውን ያን ማየገቦ አመጡለት። ወሶበ ርእየ ውእቱ ጻድቅ ከማጥብኡ መጠው ነፍሶሙ ለቀትል በእንቲአሁ ከዚህ በኋላ አንዱንም ጻድቅ ውእቱ ጻድቅ ብሎ ያስፋል። አሚን ተስፋ ንስሐ የታለ ሕማም ለሞት አሳልፈው እንደሰጡ አንዱም ጻድቅ ነገሩን ባየው ጊዜ በሰማዕትነት ደሙን ያፈሳል ሆነ። ከአወ ውእተ ማየ በገዛ ደሜ ነጻለው አላለም። ወይሰት የእምኔሁ ወምዝ ተወለቆ ሎቱ ጽድቅ እስከ ለዓለም እዚህ በኋላ ጽድቅ ሆኖ ተነገረለት። ከጽድቅ ገብቶ ተቆጠረለት። አማን መነኑ ሰማይ ጣይማ ለዛ ዓለም አዲኖን ኢያቡስቴ ኤልያና ጣይማ ዓለምን እንደናቁ ዳዊትም ጣይመ ማይን እንደናቀ ሰማዕታትም ጣይመ ዓለምን ናቁ። ወከአው ደሞሙ በእንተ እግዚአብሔር አዲኖን ኢያቡስቴ ኤልያና ስለ መንግስት ብለው ደማቸውን እናፍስ እንዳሉ ዳዊትም ስለ እግዚአብሔር ብሎ ውሃውን እንዳፈሰሰ ሰማዕታትም ስለ እግዚአብሔር ብለው ደማቸውን አፈሰሱ። ወታገሱ ሞተ መሪረ በእንተ መንግስተ ሰማያት አዲኖን ኢያቡስቴ ኤልያና ስለ መንግስት ብለው መራራ ሞትን እንታገስ እንዳሉ ዳዊትም ስለ መንግስተ ሰማያት ብሎ ምረረ ጽምን እንደታገሰ ሰማዕታትም ስለ መንግስተ ሰማያት ብለው መራራ ሞትን ታገሱ። አንድም ዳዊት ዘነግሰ ለእስራኤል የሰለነገሰ ጌታ አመይት ነሱ ላዕሌው ለዋን የአይሁድ አለቆች በጠላትነት በተነሱበት ጊዜ ፈተወ ይስታይ ማየ ማዘቅተ ቤተልሔም ጥሩ ውሃ ሊጠጣ ወዶ ጸማይኩ አለ። ፍጡነ ተንሱ መላእክት አራሁ የአይሁድ አለቆች ፈጥነው ተነስተው ወተቃተሉ በውስተ ትዕይንተ ለዋን ከተማ ገብተው ነው ያልኩት ይደረግ በማለት ተጣሉ። ወአምጹ ሎቱ እተ ማየ ዘፈተወ ይስታይ ሊጠጣ የወደደውን ሐሞት የተቀላቀለበት መራራ ወይንን አመጡለት። ወሶበ ርእየ ውእቱ ጻድቅ እሱን አስክሮ ለመግደል ልቡናቸውን እንዳጨከኑት ጽድቀ ባህሪ ኢየሱስ ክርስቶስ ነገሩን ባየው ጊዜ ከማጡ መጠውኑ ሙሰውን በእንቲአሁ ካው እተ ማየ ይህን ሐሞት የተቀላቀለበት መራራ ወይንን ቀምሶ ተወው። ወይ ሰት የእምኔሁ ኢሞ አብየ ሰት እንዲል ወምዝ ተወለቆ ሎቱ ጽድቅ እስከ ለዓለም ከዚህ በኋላ ትዕግስት ዘመጠነዝ ትዕግስት ሂሩት ዘመጠነዝ ሂሩት ቸርነቱ ምን ይበዛ ተብሎ ተነገረለት። አማን መነኑ ሰማይ ጣይማ ለዛ ዓለም ጌታ ወመነና ለኀፍረት እንዲል ጌታ ሰውነቱን እንደናቃት ሰማዕታትም ጣዕመ ዓለምን ናቁ። ወከአው ደሞሙ በእንተ እግዚአብሔር ጌታ እግዚአብሔርነቱን ለመግለጽ ነፍሱን ከስጋው ከለየ በኋላ ደሙን እንዳፈሰሰ ሰማዕታትም እግዚአብሔርነቱን በማየት ደማቸውን አፈሰሱ። ወተአገሱ ሞተ መሪረ በእንተ መንግስተ ሰማያት ጌታ መንግስተ ሰማያትን ለማውረስ የፈቃድ ሞት እንደታገሰ ሰማዕታትም መንግስተ ሰማያትን ለማውረስ መራራ ሞትን ታገሱ። ተሳለነ በከመ እበየ ኃይልከ ብሎ ያለበት ነው። እኛስ እንደ ሰማዕታት ካላውያን ነገስታት ካላውያን መኳንንት ገብተን እንደሚመናንም ፍትወታት እኩያት አጣው ርኩሳትን ድል ነስተን መንግስተ ሰማያት መግባት አይቻለንምና እንደ ቸርነት መጠን ይቅር በለን ይላል ሊቁ። ሳሊ ለነ ቅድስት ካደረገ ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮን ለቦን በልቡናችን ሳይብን አሳድሪብን። አሐዱ ዘም ቅድስት ሥላሴ ቅዱስ ተብለው ከሚመሰገኑ ከሦስቱ አካል አንዱ አካል ወልድ ርዮት ትናነ ጸፈደይን መውደቃችንን በግራጋንት መረገጣችንን አይቶ አጽነነ ሰማየ ሰማያት ሁል ባህሪውን ዝቅ አድርጎ መጻዋ ደረ ውስተ ከርሰ ድንግል ሆኖ 9 ወር ከ5 ቀን በእመቤታችን ማኅፀን አደረ። አንድም አሐዱ ዘም ቅድስት ሥላሴ ቅዱስ ተብለው ከሚመሰገኑ ከሦስቱ አካል አንዱ አካል ወልድ ርዮት ትናነ በመንጸፈ ደይን መውደቃችንን በግራጋንት መረገጣችንን መጠቅጠቃችንን አይቶ አጽነነ ሰማየ ሰማያት የመላእክትን ባህሪ ላድርግ አላለም። መጻዋ ደረ ውስተ ከርሰ ድንግል የአዳምን ባህሪ ያደረገ እንጂ ነሶ ለዘነሶ መላይ ዘንበለ ዳይሙም ዘር አብርሃም እንዲል ወኮነ ሰባ ከማነ ዘንበለ ኃጢአት ባይቲታ ቻለ ኃጢአት ተሰማሚነት እንደኛ ሰው ሆነ። ወተወልደ በቤተልሔም በከመ ሰበኩ ነቢያት
ነቢያት ይወርዳል ይወለዳል ብለው እንደተናገሩ ተወለደ። አንድም ዳዊት ሚክያስ በቤተልሔም ይወለዳል ብለው ትንቢት እንደተናገሩ በቤተልሔም ተወለደ። አዳነነ ወቤዘወነ አዳነነ በመለኮቱ ቤዘወነ በሰውነቱ አዳነን። ይሙት ቤዛነ ዘከመ ትስብእቱ ወይሁበነ መድኃኒተ ዘከመ መለኮቱ እንዲል ወረሰየነ ሕዝበ ዚአሁ ወገኖቹ አደረገን። የቀድሞ የበረዴት የዛሬው በኩነት ነውና እንዘ ቀዲሙ ይኮንክሙ ሕዝቦ ይእዜሰ እግዚአብሔር ሕዝበ እግዚአብሔር አንትሙ እንዲል ሰአሊ ለነ ቅድስት ወገኖቹ ካደረገን ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽንዕትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸው። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽንዕት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራት አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምሮውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላስ እንኳን በእመቤታችን በሌሎችም የለ። ጻድቃንን ይረክቡ ባቲ ስለቶም እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ምስጋናዋን ሲጨርስ በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታርጋለች። እሱም ተባርኮ እጅ ነስቶ በመካነ ግብሩ ይቆያል። ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ይቆየን። ለጸሎት እንነሳ። የሰማነውን በዝነ ልቦናችን ያሳድርብን። አቤቱ አምላካችን ፈጣሪያችን ኢየሱስ ክርስቶስ ፈተናችን ሁሉ ያርቅልን። ሱባኤያችን በሰላም እንዳስጀመረ በሰላም ያስፈጽመን። ጸሎታችን ልመናችን ሁሉ ይቀበልልን። አገራችን ኢትዮጵያን በጽኑ ሰላም ይጠብቅልን። ለዓለሙ ሁሉ ሰላምን፣ ፍቅርን፣ አንድነትን፣ ጤንነትን ይዘዝልን። እግዚአብሔር አምላካችን በሰላም እንዳሳደረ በሰላም ያውለን። አቡነ ዘበሰማያት ከዚህ በመቀጠል የቅዳሴ ማርያም ትርጓሜ አለ። እመቤታችን ትርጓሜዋ ሲተረጎም ጸጥታን ትፈልጋለች፣ ጽሙናን ትፈልጋለች፣ ተመስጦን ትፈልጋለችና ይህን ታላቅ በረከት እንዳያልፋችሁ ለዓመቱ በሰላም በፍቅር በረድኤት ለመድረስ ፍጹም ጸጥታ ይፈልጋል። እመቤታችን ውዳሴዋ በሚተረጎምበት ሁሉ በረድኤት ስለምትገኝ ስለምትባርከን ምንም መብራቱ ቢጠፋ እግዚአብሔር የሰጠን ጉሮሮ አይጠፋምና እኔ ለመተርጎም ሞክራለሁ። እናንተ ግን በጸጥታ አድምጡ። እመቤታችን ለከርሞ በሰላም ታድርሰን። ውዳሴዋ ሲተረጎም ጸጥ ያላለ ሰው ግን እመቤታችን ታዝንበታለችና ለዓመቱ በሰላም በጤና ለመድረስ ባካችሁ ቁጭ ብለን በተመስጦ እመቤታችን እንድታማልደን በጎን ስጦታ ከልጇ እንድታሰጠን ስለሚያስፈልግ እጅግ ጸጥ ባለ ሁኔታ እንድታደምጡ በወላዲተ አምላክ በድንግል ማርያም ስም አሳስባቸዋለሁ። ወደ ቅዳሴ ማርያሙ ትርጓሜ እንሄዳለን። አረፍ አረፍ በሉ። ለምን በዘባቲ ድነ እምኩያይ ኖ ከማየ ስራዌ ከማየ ድምሳሴ ዳነባት መርከብ አንቺ ነሽ አለ ጌታ ኖህን ማየ የጥፋቷ ማመጣ ነኝና አንተ ከልጆች ጋራ የምትድንበትን መርከብ ስራ አለው። ኖሁ ቁመቱ 300 ወርዶ 50 ቁመቱ 30 9 ክንድ ሰርተ ደርብ 9 ክንድ ሰርተ ደርብ ወንዘ ትተርፋ አትመት አንዲት ክንድ ስትቀር የብርሃነ ፀሐይ መግቢያ መስኮት አብጅ ከማይበሉት ሁለት ከሚበሉት 7
ሰባት ከማይበሉት ሁለት ይዘግባ አለው። 5ቱ ለምግብ 2ቱ ለዘር ነው። 5ቱ ለምግብ 2ቱ ለዘር ነው። እንደምን አድርጎ ይሆንልኛል አለው። መጥቅምታ ይሰበሰቡልሃል ብሎታል። መጥቅምታ ይሰበሰቡልሃል ብሎታል። በምን ያህል ዘመን አለው። በ120 ዘመን። ለሰባት ካትም ንገራቸው አለው። ኖህም እግዚአብሔር የማይሰራውን አይናገር የተናገረውን አያስቀር ብሎ ወአቅደ መጸው ያለ ገነት ይላል። ፈጣን እንጨት እየተከለ መስራት ጀምሯል። ሰባት ካትም አይተው ኖህ ምን እየሰራ ነው አሉት። ጌታ የጥፋት ውሃ ማመጣ ነኝና መርከብ ስራ ብሎኛል፣ እናንተንም ስሩ ብሏቸዋል አላቸው። በምን ያህል ዘመን አሉት። በ120 ዘመን አላቸው። እንኪያስ አንተ ጥቂት ራስነህና ዛሬ ጀምሮ ስራ፣ እኛ በ100 ፈቃደ ስጋችንን ፈጽመን በ20 ንስሐ እንገባለን፣ ቢምረንም ይምረናል፣ ንስሐም እንገባለን አሉት። ለመዘበት አንዳንድ እንጨት እየጣሉለት ሄደዋል። ወም ቀድመ 100 ዓመት ቆሙ ጸው ያለ ገነት ይላል። በሁለት ሁልቆ ኢዮቤልዩ ሰርቶ ፈጽሞታል። ሰርቶ ሲጨርስ ጌታ ከማይበሉት ሁለት ከሚበሉት 7 ይዘግባ ብሎት ነበርና መጥቅብ ይመታ ተሰብስበውለታል። አንድም መልአኩ በነፋስ አውታር ይዞ ገብቶለታል። 100 ዘመን ሲፈጸም 20 ዘመን ሲቀር እንዳልተመለሱ አውቆ ማያይ በመጋቢት 27 ጀምሮ እስከ ሐምሌ ሥላሴ 40 መዓልት 40 ሌሊት ዘንቧል። ከላይ በ7 ከምድር በ7 ከላይ የሚወርደው እንደ ሰይፍ የሚቆራርጥ ከታች የሚወጣው እንደ ረመጥ የሚያቃጥል ነው። የኖህ መርከብ ማረፊያ አታ ስትግረተረት አራራት ሄዳ ኖራለች። አራራት ነበረት ታቦት ያሰኘው ቅሉ ይህ ነው። ውሃው 15 ክንድ ተወጧል። ወደ ላይ 15 ክንድ ተርፏል። ከገነት እስከ ከንፈሯ ደርሷል። ኖህ ከዚያ ሆኖ ታምሆሙ ይላል። እጅ ነስቶ አልፏል። ውሃው በጥቅምት እየጎደለ መጥቷል። ነው በገባበት በአመቱ ወጥቷል። ምሳሌ መርከብ የእደ እግዚአብሔር በውስጥ ያሉት የጻድቃነ ብሊት በአፋ ያለቁት የኃጣነ ብሊት በውስጥ ያሉትን ማያህ እንዳላገኛቸው ምንም አበው ገሃነመ እሳት ቢወርዱ ወደ እግዚአብሔር እንደ ድንኳን እንደ አጎበር ሆና ትጠብቃቸው ነበርና ነፍሶሙ ለጻድቃን ውስጥ ወደ እግዚአብሔር ወይ ለከፈቶሙ ለሀይበ ስቃይ እንዴል። አንድም መርከብ የወንጌል በውስጥ ያሉ በወንጌል ያመኑ በአፋ ያለቁ በወንጌል ያላመኑ መርከብ 3 ክፍል ነው። ወንጌልም መሰራቷ ለሶስቱ ነገድ ነውና ለነገደ ሴም ለነገደ ካም ለነገደ ያፌት። አንድም መርከብ የጥምቀት በውስጥ ያሉት በጥምቀት ያመኑ በአፋ ያለቁ በጥምቀት ያላመኑ መርከብ 3 ክፍል ነው። ጥምቀትም መሰራቷ ለሶስቱ ነገድ ነውና ለነገደ ሴም ለነገደ ካም ለነገደ ያፌት። አንድም ሲያጠምቁ በሶስቱ ስም ነውና ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ እንዴል። አንድም መርከብ የቤተ ክርስቲያን በውስጥ ያሉ በቤተ ክርስቲያን ያመኑ በአፋ በውጭ ያለቁ በቤተ ክርስቲያን ያላመኑ መርከብ 3 ክፍል ነው። ቤተ ክርስቲያንም መቅደስ ቅድስት ቅኔ ማህሌት ናትና ያን ከብዙ ጽዋት በብረት እየጠረቀ በኖራ እየለበጠ እንደሰራው ቤተ ክርስቲያንም ከሁሉ የመጡትን ለዘመጽሐቤ እየሰደዶ እያወጹ አፋ ብላ አንድ የማድረጓ ምሳሌ። አንድም መርከብ የእመቤታችን በውስጥ ያሉ በእመቤታችን ያመኑ በወፋ ያለቁ በእመቤታችን ያላመኑ መርከብ 3 ክፍል ነው። እመቤታችንም በ3 ወገን በንጽሐ ስጋ በንጽሐ ነፍስ በንጽሐ ልቡና ንጽሕት ናትና። አንድም መርከብ የመስቀል በውስጥ ያሉ በመስቀል ያመኑ በአፋ ያለቁ በመስቀል ያላመኑ መርከብ 3 ክፍል ነው። መስቀልም የፈያታዊ ዜማን የፈያታዊ ዘጸጋም የጌታ ነውና በሊያስ ድህነት የለንም ብሎ ግራ ቀኝ ክንዱ መካከሉ ጉንዱ። አንድም መርከብ የጌታ ትንሣኤ በውስጥ ያሉ በትንሣኤው ያመኑ በአፋ ያለቁ በትንሣኤው ያላመኑ መርከብ 3 ክፍል ነው። ጌታም ወሐይጸረ ዕድሜ ለርእሱ እንዲል 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነስቷልና። አንድም መርከብ የትንሣኤ ሙታን በውስጥ ያሉ ትንሣኤ ዘለ ክብር የሚነሱ በአፋ ያለቁ ትንሣኤ ዘለ ሐሳር የሚነሱ መርከብ 3 ክፍል ነው። እነሱም ሲነሱ 30 60 100 ሆነው ይነሳሉና በቀኝ ያሉ የካህናት አዲስ ጽኑዓን ናቸው፣ ልጅነትን ያሰጣሉ። በግራ ያሉ የጻድቃነ የካህናት ብሊት ድኩማን ናቸው፣ ልጅነትን አያሰጡምና 30 ላይ 18 ሲቀነስ 12 ይሆናል። የ12 ሐዋርያት ምሳሌ 318 የ318ቱ ሊቃውንት ምሳሌ። በኖህ ስንክሳር 500 ይላል። የ500 ቢጽ ምሳሌ። ኖ ማለት እረፍት ትፍስሕት ማለት ነው። ቡራኬው ለሴም ይድል እግዚአብሔር ውስተ ቤቱ ለሴም ተብሎ የተነገረ የሴም ቡራኬው አንቺ ነሽ። ወክፍሎቱ ለትኩን ክፍሉ ኢየሩሳሌም የተባለ የሴም ዕድል ፈንታው ጽዋ ተርታው አንቺ ነሽ አለ። ኖ ከመርከብ ከወጣ በኋላ ልጆቹ በርስት እየተጣሉ ቢያውኩ ጌታ መልአኩን እንደ ሽማግሌ እንደ ዳኛ ኖህ እንደ ሽማግሌ
ሽማግሌ አድርጎ ይህን ዓለም ከሶስት ከፍሎ ከምስራቅ እስከ ምዕራብ አካፍሏቸዋል። ቀኙን ለሴም ግራግራውን ለካም መሃሉን ቀኙን ለያፌት ግራግራውን ለካም መሃሉን ለሴም ሰጥቶታል። ጌታችን እመቤታችን የተጸነሱበት የተወለዱበት የሞቱበት የተነሱበት በሴም ዕፃ ነው። ሁሉ ለሴም መደረጉ እመቤታችን ጌታችን በባህሪው ቢኖሩ ነውና ሴም ማለት ብሩክ ፍጹም ሰናይ ስዩም ማለት ነው። ተናግዶቱ ለአብርሃም አብርሃም በሄደበት ዘመድ የምታሰኙ አንቺ ነሽ አለ። ከከላውዲዮን ወደ ካራን ከካራን ወደ ከነዓን በሄደ ጊዜ ሁሉ ዘመድ ይለው ነበርና ይህ ሁሉ ለአብርሃም መሆኑ እመቤታችን ጌታችን በባህሪው ቢኖሩ ነውና አንድም አስባ አፍቅሮቱ ነግደ እንግዳ የመውደዱ ዋጋ አስባ ተወክፎቱ ነግደ እንግዳ የመቀበሉ ዋጋ አስባ ሂድሮቱ ነግደ እንግዳ የማሳደሩን ዋጋ የምታሰጭው አንቺ ነሽ አለ። ይህ አብርሃም ከተመሳቀለ ጎዳና ሰቀል አሰርቶ የወጣ ወረደውን ያለፈ ያገደመውን ሲቀበል ይኖር ነበረ። ሰይጣን በዚህ ተመቅኝቶ ራሱን ገምሶ በምትሃት ልብሱን ቀዶ ከጎዳና ይቆያል። ሰዎች ከአብርሃም ቤት እናርፋለን፣ እናድራለን፣ እንበላለን፣ እንጠጣለን ብለው ቢሄዱ የአብርሃም ደግነትማ ቀርቶ እኔ ያበላኛል፣ ያጠጣኛል፣ ያሳድረኛል ብዬ ብሄድ ራሴን ገምሶ ደሜን አፍሶ ልብሴን ቀዶ ሰደደኝ ይላቸዋል። እንዲህማ ከሆነ እያሉ የሚመለሱ ሆነዋል። እንዲህ እያለ በአራቱ ማዕዘን እየዞረ እንግዳ ከለከለበት። አብርሃምም ማይደ እግዚአብሔርን ምስክር አልቦ አላገባም ብሎ 3 ቀን ጦሙን ሰንብቷል። በ3ኛው ቀን ሥላሴ ከቤቱ በታች ካለ ዛፍ ስር ተገልጸውለታል። አስዋጋ እስቲ ቤተ ገብርክሙ ግቡልኝ ብሎ እጅ ታጥቆ ነሳ። ደክሞናልና ካላዘልከን አይሆንም አሉት። አንዱን አዝሎ ገባ። በቤት በግብረ አምላካዊ 3 ሆነዋል። ይኸውም አዝሎ አንድነታቸውን ሶስትነታቸውን ሲያስረዱት ነው። አዝሎ የገባው ወልድ ነው። በኋላ ዘመን ካንተ ባህሪ እወለዳለሁ ሲለው ነው። ዋቅረበ ሎሙ ማዕረ ይላል። ማዕረ ወተት እርጎ አቅርቦላቸው ደስ ይበለው ብለው ተመግበውለታል። ብዙ ሴት ከበዲ በምድር ዋጋ ብዙ ነው አሉት። ምን ትከውነኒ እስመናሁ ዘቀዳሜ ነዋዬ ሃሎ ኢያቡር ዘቤታ አቡይ ዘይወርሰኒ ካሁን ቀደም እንኳን ያለ ንብረቴን ከኢያቡር በቀር የሚወርሰኝ ልጅ የለም አላቸው። ወየቱሰ ይወርሰከ አላ ወልድከ ዘወፃ ማቆይ ከውቱ ይወርሰከ ከባህሪ የተወለደ ልጅ ይወርሳል እንጂ እሱ አይወርስም አሉት። ይህን ሰምታ ሳራ ወሳሐቀት ሳራ ይላል ከት ብላ ሳቀች። ምን ታሳሐቃ ለሳራ አሉ ሥላሴ እግዚእ ልህቀ ዋነ ልህቁ ጌታ አብርሃም አረጀ እኔም ሙቀት ልምላሜ ተለይቶኛል ብዬ ነው እንጂ ይስሐቅ ብላ ከቤተ ሃይማኖቷ ጥልቅ ብላ ገብታለች። ይስሐቅን ወልደዋል። ይስሐቅ ማእንከሰ ይስሚው ከአብርሃም አላ ይስሚው ከአብርሃም ከዚህ በኋላ አብርሃም አይበሉ አብርሃም ይበሉ ብለውታል። አብርሃም ማለት አበሁዳን ማለት ነው። አብርሃም ማለት አበ ብዙሃን ማለት ነው። ማዛው ለይስሐቅ የመስዋዕቱን ዋጋ የምታሰጨው አንቺ ነሽ አለ። ይስሐቅ መስዋዕት ሰውቷል። መስዋዕት ሆኖ ተሰውቷልና ብነ አብርሃም ፍቁርን ሲል በሰማያት ወኮና ቃላት በሰማያት ይላል። መላእክት ሰምተው ብፁዕ አብርሃም አርከ እግዚአብሔር እያሉ ሲያመሰግኑ ሰይጣን ሰምቶ ወዳጄ ትለዋለህ እንጂ ካረጀ በኋላ የወለደው አንድ ልጅ አለው እሱን ሰዋልኝ ብትለው ባልሰዋል ነበር አለው። ጌታም የሰይጣን ሐሰቱን የአብርሃም ጽድቁን ሊታወቅ ከዕለታት ባንዳቸው ከውሎ ሳለ አብርሃም ሱሊተ ይስሐቅ ወልደ ከዘታ ፈቅር ሀባና ሬከ መካነ የምትወደው ልጅ ይስሐቅን ሰዋልኝ ቦታው እኔ ከማሳይ ብሎታል። አብርሃም ለዕብራውያን ደጊመ ቃል ልማዳቸው ነውና ስምዖን ማርታ አልዓዛር እንዳለ የሥጋና የነፍስ ፈጣሪ ነኝ ሲል ነው። አንድም ለአጽንዖተ ነገር ይደጋግመዋል። ለሳራ የነገርኳት እንደሆነ ታዳክመኛለች ብሎ ከውሎ ሳለ ወፃና አድጎ ይላል። አህያውን ጭኖ ሁለቱም ብላቴኖቹን አስከትሎ ይሄዳል። 3 ቀን ይገሰግሳል። በ3ኛው ቀን ከ3ኛው ተራራ የብርሃን ዓላማ ተተክሎ ሲጠቅሰው ያለ ከዚህ ሰዋልኝ ሲል ነው ብሎ እናንተ ከዚህ ቆዩ አነ ወልዴ ሰጊደነ ንገብ ውስተ ዝንቱ ደብረ እኔና ልጄ እጅ ነስተን እንመጣለን ብሎ ትንቢት ተናግሮ ይሄዳል። እሳቱን ሾተሉን እሱ ይዟል። እንጨቱን ይስሐቅ ተሸክመዋል። ተራራውን ሲወጡ ማይከለ ደብር ሲደርሱ አባቴ አንተ እሳቱን ሾተሉን ይዘሃል፣ እኔ እንጨቱን ተሸክሜያለሁ፣ ለመስዋዕቱ የሚሆን በግ ወዴት አለ አለው። በግኡሰ ሀበሃሎ ያእምር እግዚአብሔር መስዋዕቱ በጉስ ያለበትን እግዚአብሔር ያውቃል አለው። ወጡ። ድንጋዩን ጸፈጸፈ፣ እንጨቱን ረበረበ።
አባቴ ሁሉን አዘጋጀ፣ ለመስዋዕቱ የሚሆን በግ ወዴት አለ አለው። በግ ውስጥ ሀበሃሎ ያምር እግዚአብሔር አለው። አባቴ እንኪያስ እኔን ልትሰዋኝ ነው መሰለ። እንኪያስ እኔ ወጣት ነኝና ስለት ስትስብ እንዳላስቸግርህ እጄን እግሬን እሰረኝ አለው። እጁን እግሩን አሰረው። የወለደ እንዲያ ነውና ዓይኔን አይተህ ራርተህ ትተኸኝ ከፈጣሪህ እንዳትጣላ ደፍታ አስተኛኝ አለው። ወአስከቦ በከብዱ ይላል። ደፍቶ አስተኝቶ ስለት እስባለሁ ሲል ይትደይድ የከላይ ለክሳደ ይስሐቅ ወልድከ እጅህን በይስሐቅ ላይ አታንሳ የሚል ቃል ሰማ። ቀና ብሎ ቢያይ እሁዝ አቅርቲው በዕፀ ሳቤቅ ይላል። ቀንድና ቀንዱ የታሰረ ጻዕዳ በግ ከሰማይ በዕፀ ሳቤቅ ተይዞ ሲወርድ ተመለከተ። ይህን ሰዋ ሲለኝ ነው ብሎ ይስሐቅን ፈቶ በጉን ሰውቷልና ምሳሌ። ይስሐቅ የዓለም በግ የጌታ ምሳሌ። ያ ቤዛ ይስሐቅ ሆኖ እንደተሰዋ ጌታም ቤዛ ዓለም ሆኖ ተሰውቷልና። አንድም ይስሐቅ የመለኮት በግ የትስብእት ስዕለት የሕማም የሞት ስዕለቱ ከበግ እንጂ ከይስሐቅ እንዳልደረሰ ሕማም ሞትም በተዋህደው ሥጋ እንጂ በባሕርየ መለኮቱ አልደረሰበትምና። ህሊና አብርሃም የመቃብር ምሳሌ። አብርሃም በህሊናው በሰዋው በሶስተኛው ቀን እንደዳነ ጌታም 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነስቷልና። ሾተል የስልጣነ እግዚአብሔር ሁለቱ ባሮቹ የሁለቱ ወንበዴዎች ዕፅ የመስቀል ምሳሌ። በጉ ከአብርሃም መንጋ ተገኝቷል ያሉ እንደሆነ ከቤተ አብርሃም ከነገደ አብርሃም ሰው መሆኑን ያጠይቃል። እምኀበ አልቦ ያሉ እንደሆነ ሰማያዊ ልደቱ የማይመረመር ስለሆነ ይስሐቅ ማለት ትፍስሕት ማለት ነው። ወሰዋስዩ ለያዕቆብ በፍኖተ ሎዛ ከምድር እስከ ሰማይ ተተክላ መላእክት ሲወጡባት ሲወርዱባት ያያት የወርቅ መሰላል አንቺ ነሽ። ታሪክ እንደ ውዳሴ ማርያም። ወናዛዚቱ ለዮሴፍ ዮሴፍም በሄደበት ዘመድ የምታሰኙ አንቺ ነሽ። በምድረ ግብጽ በሄደ ጊዜ ሁሉ ከብእሲተ ጲጥፋራ የምታረጋጊው አንቺ ነሽ አለ። ዮሴፍ ግብጽ በሄደ ጊዜ ሁሉ ዘመድ ይለው ነበርና ታሪክ እንደ ዳዊት። ዮሴፍ ማለት ገበገብ ማለት ነው። ዓመት ድገመኝ ስትለው እናቱ ዮሴፍ ብለዋለች። ዛሬ ግራ ሰው አዲስ እህል በቀመሰ ጊዜ ገበገብ እንዲል ዓመት ለዓመት ድገመኝ ሲል ጽላት ዘሙሴ ጽላት አንቺ ነሽ አለ። ያቺ አማረች እንደሆነች እመቤታችንን ባማረ ነገር ይመስላታል። ያቺ 4 ማዕዘን ናት። ካመነ በአራቱ ማዕዘን ሰአሊ ለነ ቅድስት ሳይላት የሚውል የለምና። አንድም ያቺ 10 ቃላት ተጽፎባታል። እመቤታችንን ማኅደረ ቃል አብ ናትና። ጸጳጦስ ዘሲና ሙሴ በደብረ ሲና ያያት ጸጳጦስ አንቺ ነሽ አለ። ሲን የሚባል ስለበቀለባት ሲና ተብላለች። ታሪክ እንደ ውዳሴ ማርያም። ጸጳጦስም በወዲያ ሊቁ ባወቀ ተናገረ። በሀገራችን ግን እንጆርሊ ጀበራ ደደሆ ይባላል። የሙሴ ቀደመ ስሙ መልካም ነበረ። ሙሴ ተርሙት ወለተ ፈርዖን የማይዘረከብ ክዎ የማይዛውጻይ ክዎ ስትል ሙሴ ብለዋለች። መልካም ማለት መልአክ ፀሐይ ማለት ነው። ሙሴ ማለት ጓለማይ ማለት ነው። ጸናጽል ዘውስተ ልብሱ ነገዱ ከነገደ ሌዊ ጸናጽል ዘውስተ ልብሱ ለአሮን ካህን አሮን በልብሱ ላይ ያለ ሻኩሮ አንቺ ነሽ አለ። ጌታ ሙሴን ወንድም አሮን ቤተ መቅደስ ሲገባ ምልክት ያላት ልብስ ለብሶ ይግባ ብሎታል። ይኸውም 12 ነው። 12 ሻኩራ ነው። 6ቱ ከፊት 6ቱ ከኋላ ነው። ሲሄድ ሸዋ ትላለች። ህዝቡም ይህን እየሰሙ አሁን ለማይጠንት አሁን ለጸሎት ገባ እያሉ ለጸሎት የሚተጉ ሆነዋልና። ምሳሌ ጸናጽል የእመቤታችን ድምፅ የመንፈስ ቅዱስ ምሳሌ። አንድም ልብስ አሮን ይላታል ብሎ ልብስ የእመቤታችን ጸናጽል የትስብእት ድምፅ የመለኮት ምሳሌ። አሮን ማለት ምሳሌ። ዋዲ በትርን ተሰረጸት ወጸገየት ወፈረየት ዳግመኛም ሳይተክሏት በቅላ ውሃ ሳያጠጧት ለምለማ አበባ አፍርታ የተገኘች የአሮን በትር አንቺ ነሽ አለ። ታሪክ እንደ ውዳሴ ማርያም። አሮን ማለት ደብራዊ መደብር ማለት ነው። ትውልዱ ነገዱ ከነገደ ሌዊ። ሐውልተ ስም ዘኢያሱ ስም አምልኮቱን የምትመሰክርለት ሐውልት አንቺ ነሽ አለ። እስራኤል ዮርዳኖስን ተሻግረው ምድረ ርስት ከገቡ በኋላ ኢያሱ ሕዝቡን ሰብስቦ የሞዓብን አምላክ ነው የአሞንን የምታመልኩት አለ። አሁን የሞዓብን የአሞንን ቢሉ የሚተዋቸው ነው አይደለም፣ አስወድዶ ለማድረግ ነው። እኛስ የሞዓብን የአሞንን አምላክ አናመልክም፣ ባህር ከፍሎ ጠላት ገሎ መናውርዶ አፍልቆ 40 ዘመን የመገበንን አምላካችን እግዚአብሔር እናመልካለን አሉት። ምን ምልክት ይሁንላችሁ አላቸው። አንተ ባወቅ ይሆኑ ብለውታል። ከደጋ የመጣው መስኩ
ልኩን ከቆላ የመጣው አቀበቱን ጨርሶ የሚያርፍበት እንደ አፈ ቆላ ያለች እዛ ላይ 3 ረድፍ ያላት ደንጊያ ተክለው ተማምለውባታል። ምሳሌ ሐውልት የእመቤታችን ያቺ አማረች ናት። እመቤታችንን ባማረ ነገር ይመስላታል። ያቺ ከታች አንድ ከላይ 3 ናት። አንድነት ሶስትነት የታወቀ ጌታ ከእመቤታችን ከተወለደ ወዲህ ነውና ኢያሱ ማለት መድኃኒት ማለት ነው። ትውልዱ ነገዱ ከነገደ ኤፍሬም ጸምረ የጌዴዎን ብዝት ግምጃ አንቺ ነሽ አለ ታሪክ እንደ ዳዊት። ጌዴዎን ማለት ጽኑ ኃያል ማለት ነው። ትውልዱ ነገዱ ከመንፈቀ ነገደ ምናሴ ምድረ ርስት ከገቡት ሙዳየ እፍረት ወቀርነ ቅብዘ ሳሙኤል የሽቱ ሙዳየ ዘይት ቀንድ ሳሙኤል የቀባበት የሚያነክስባት የሽቱ ሙዳየ ዘይት ቀንድ አንቺ ነሽ አለ። ይህ ሳሙኤል ዳዊትንና ሳኦልና ዳዊትን ቀብቶ ያነገሰ ነው። በዚች የዘይት ቀንድ 4 ዘይት 5ኛ ሽቱ አጣፍጦ ያኖሩባታል። ለቤተ መንግስት የተገባ ከቤተ ይሁዳ የተወለደ ቀኝ አካሉን ተቀብቶ መንግስትን፣ ለክህነት የተገባ ከቤተ ሌዊ የተወለደ ቀኝ አካሉን ተቀብቶ ክህነትን ገንዘብ ያደርግ ነበረ። ጌታም እንደ 4ቱ ሽቱ 4ቱን ባህሪያተ ስጋ እንደ 5ኛ ዘይት 5ኙን ባህሪያተ ነፍስን ነስቶ ክህነትን መንግስትን ገንዘብ አድርጎ ለሌላው ያድል ሆኗልና ሳሙኤል ማለት ሰማዕን እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ሌዊ ስርው ዘእሴይን ተባቲ ተመካ ወሰረገላታ አሚናዳ ስርው ዘእሴይን ተባቲ ተመካ እሴ ተመካባት ስሩ አንቺ ነሽ አለ። መቤቴ ከገሃነመ እሳት ታድነኛለች ብሎ ይመካባት ነበርና ስንኳን ከሰማያዊ ንጉስ ከምድራዊ ንጉስ መዛመድ ያስመካልና እሴ ማለት እግዚአብሔር ሰጠኝ ማለት ነው። ትውልዱ ነገዱ ከነገደ ይሁዳ ወሰረገላታ አሚናዳብ የአሚናዳብ ሰረገላ አንቺ ነሽ አለ። ይህ አሚናዳብ ከትውልድም ከነገድም የለውም። የዳዊት ያጎቱ ልጅ ነው ይላሉ። ፈጣን ሰረገላ እየጠረበ ይሸጥ ነበረ። የጢስ መርከብም ያበጅ ነበረ። መሳፍንቱ መኳንንቱ የአሚናዳብ ሰረገላ እያሉ ይገዙት ነበረ። ምሳሌ ሰረገላ እመቤታችን ያች አማረች ናት። እመቤታችንንም ባማረ ነገር ይመስላታል። ያቺ ግራቀኝ ታሰልፋለች። እመቤታችንም ድንግል ወእምናትና አንድም አሚ ትርፍ ናዳም መንፈስ ቅዱስ ማሂደረ መንፈስ ቅዱስ አንቺ ነሽ። መሰንቆ ለዳዊት የዳዊት መሰንቆ አንቺ ነሽ አለ። እንደርሱ ጠርቦ ጎልቦ አሰማምሮ የሚመታ አልነበረምና በዚህም ሀብተ ፈውስ ተሰጥቶታል። ሳኦል ወያንቆ መንፈስ ርኩስ ይላል። ጋኔን ይጥለው ነበረ። ጋኔን ሲጥለው ዳዊት መጥቶ በገናውን ሲደረድርለት ጋኔኑ ይለቀው ነበረ። ይህ ሁሉ የእመቤታችን ምሳሌ ሆነ እንጂ ዛሬ ስንኳን ሲመታ ውሎ ስንኳን ሲመታ ቢያድር ስንኳን ድዊ ሊፈውስ የተኛም አይቀሰቅስ። ዳዊት ማለት ልበ አምላክ ፍቁር ማለት ነው። ትውልዱ ነገዱ ከነገደ ይሁዳ ወአክሊሉ ለሰሎሞን ይቆየን። የሰማነውን በዝነ ልቦናችን ያሳድርብን። እግዚአብሔር አምላካችን ጸሎታችን ልመናችን ሁሉ ይቀበልልን። ከመቤታችን ረድኤት በረከት ያሳትፈን። ጾማችን፣ ጸሎታችን፣ ንስሐችን ሁሉ ይቀበልልን። ሀገራችን ኢትዮጵያን በጽኑ ሰላም ይጠብቅልን። ለዓለም ሁሉ ሰላምን፣ ፍቅርን፣ አንድነትን፣ ጤንነትን ይዘዝልን። እግዚአብሔር ነፍሳተ ሙታንን ይማርልን፣ ያውን ይጠብቅልን። እግዚአብሔር አምላካችን አቡነ ዘበሰማያት አባታችን ሆይ ብለን ጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ንጽሕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ለዘላለሙ። ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክልን። እግዚአብሔር ይቀድስልን።